الله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. أما بعد، السلام عليكم ورحمة الله وبركاته. ያው በሳምንት ሐሙስ የምንማማረው የሆነው የሚፍታሑ ተጅዊድ ደርሳችንን እንቀጥላለን ማለት ነው። አላህ Subhanahu Wa Ta'ala ከፈቀደ ያው በባለፈም የተማማርነው ነበር። እሱ እንደገና በማድረግ እንጀምራለን። ዙምም ቢብሎን ስለነበር በባለፈ ሳምንት ያልተያዘውን ሪከርድ ለማካተት ሲባል ማለት ነው። እንግዲህ በባለፈ ባቡ መኻሪጅ الحروف የሚለውን እያየን ነበር። መኻሪጅ الحروف የፊደላት መውጫ ቦታዎች ማለት ነው። መኻሪጅ ጀምዑ መኽረጅ ነው። መኽረጅ ቦታ፣ መኻሪጅ ሲሆን ደግሞ ቦታዎች ይሆናል። الحروف حرف ፊደል፣ الحروف ፊደላቶች ማለት ነው። ስለዚህ የፊደላት መውጫ ቦታዎች ማለት ነው። የፊደላት መውጫ ቦታዎች ባቡ መኻሪጅ الحروف ስለ ፊደላት መውጫ ቦታዎች የሚያወራ የሆነ ባብ ነው ማለት ነው። ስለ ፊደላት መውጫ ቦታዎች የሚያወራ የሆነ ባብ ነው። ስለ መኻሪጅ الحروف ስለ ፊደላት መውጫ ቦታዎች የሚያወራ የሆነ ባብ ነው። ሱአል ጥያቄ መልመኽረጁ መኽረጅ ማለት ምን ማለት ነው? ያው ብዙም ስለማያስቸግር ማብራሪያው ላይ እንትን እንላለን ስለተማርነው በባለፈ መልመኽረጁ መኽረጅ ማለት ምን ማለት ነው? እንግዲህ መኻሪጅ الحروف አለ። መኽረጅ ማለት ምን ማለት ነው ሲባል ጀዋብ መልስ ወሱ ምን መኽረጅ የሚባለው ማለት ነው። ሉገተን በቋንቋ ደረጃ መሐሉል ኹሩጅ ሙጥለቅ መሐሉል ኹሩጅ መሐሉ ማለት ቦታ ነው። አልኹሩጂ የመውጫ ቦታ ነው። ሙጥለቅ ልቅ በሆነ ሁኔታ የመውጫ ቦታ ምን ይባላል? መኽረጅ ይባላል ማለት ነው። እንደ አረበኛ ልቅ በሆነ ሁኔታ ይሄ ነው ተብሎ ሳይገደብ በዚህ ነው ተብሎ ሳይለይ ልቅ በሆነ ሁኔታ የአረበኛ የማንኛውም ነገር መውጫ ቦታ አረቦች ዘንድ ምንድነው መኽረጅ ይባላል። ስለዚህ መኽረጅ ማለት መውጫ ቦታ ነው። ልቅ የሆነ መውጫ ቦታ ያልተገደበ ለፊደላት ይሁን ለሰው መውጫ ቦታ ይሁን ለእንስሳ መውጫ ቦታ ይሁን ብቻ መውጫ ቦታ መኽረጅ ይባላል። ስለዚህ መኽረጅ የሚባለው ምንድነው? መሐሉል ኹሩጅ ሙጥለቀን ልቅ በሆነ ሁኔታ ምንድነው ይሄ መውጫ ቦታ ነው ማለት ነው። ወስላህን እንደ ተጅዊድ ምሁራኖች ደግሞ ገለጻ እንደ ተጅዊድ ምሁራኖች ገለጻ ይሄ ያኒ ተጅዊድ የሚባለው ለኛ አሁን ባለንበት ሁኔታ ላይ በጣም የሚያስፈልገን ይሄኛው የሉጋውን የሚያዙ ግን ይሄኛው አስፈላጊ ነው በጣም نعم ወስልሃ እንደ ተጅዊድ ምሁራኖች ገለጻ ይሄ መኽረጅ ማለት ተጅዊድ ነው ያልኩት አፉን መኽረጅ ማለት ምንድነው? እስሙን ስም ነው ሊመውዲዒ ለመውጫ ስም ነው ኹሩጅ الحرف ፊደላቶች ለሚወጡበት ቦታ የተሰጠ ስያሜ ነው። እስሙን ሊመውዲዒ ኹሩጅ الحرف ፊደላቶች ለሚወጡበት ቦታ የተሰጠ ስያሜ ነው። ስለዚህ መኻሪጅ الحروف የፊደላት መውጫ ቦታዎች ስንል መኻሪጅ የሚባለው ምንድነው? እዚህ እንደ እስጢላህ እንደ ተጅዊድ ምሁራኖች ገለጻ ምንድነው? የፊደላት ለፊደላት መውጫ ቦታ የተሰጠ ስም ነው። እስሙን ስም ነው ሊመውዲዒ ኹሩጅ الحرف ፊደላቶች ለሚወጡበት ቦታ የተሰጠ ስያሜ ነው አለ። መኽረጅ የሚባለው እንግዲህ ይሄ ነው። ኢብኑል ጀዘሪ ምን ይላሉ? إذ واجب عليهم محتم قبل الشروع أولا أن يعلموا مخارج الحروف والصفات لينطقوا بأفصح اللغات ይላል ኢብኑል ጀዘሪ አላህ ይዘንላቸውና ምን ይላሉ? ያኒ ቁርአንን በሚቀራ ቁርአንን በሚያነብ ቁርአንን ማንበብ መማር ከመጀመሩ በፊት አንድ ሰው የቁርአንን ያኒ የፊደላቶችን መኻሪጅ الحروف የፊደላቶችን አወጣጥ ትክክለኛ አነባበብ ወይም ደግሞ የፊደላቶችን ባህሪ ማወቅ አለበት ይላል። ለምንድን ነው ይሄንን ማረጋቸው? ደግሞ ቁርአንን ትክክለኛ ቋንቋ በወረደበት አፍሶህ በሆነው ያነቡ ዘንድ ይረዳቸዋል ይላል ኢብኑል ጀዘሪ። ስለዚህ ያኒ መኻሪጅ الحروف አስፈላጊ የሆነ ትምህርት ነው ማለት ነው። አስፈላጊ የሆነ ትምህርት ነው። ስለዚህ ይሄ እና እስሙን ስም ነው ሊመውዲዒ ኹሩጅ الحرف ፊደላቶች ለሚወጡበት ቦታ ነው። ስለዚህ መኽረጅ የሚባለው ይሄ ከሆነ ሱአል ጥያቄ መል ሐርፍ ማለት ምን ማለት ነው? ሐርፍ ማለት ምን ማለት ነው? ጀዋብ መልስ ወሱ ሉገተን በቋንቋ ደረጃ ሐርፍ ማለት አጠረፉ ጫፍ ማለት ነው። ከሰዎች ምን ብሏል አላህ? ከሰዎች አላህን ጫፍ ላይ ሆኖ የሚያመልኩ አሉ ብሏል። ጫፍ ላይ። ስለዚህ ጠረፍ ይሆናል ምን ጫፍ ይሆናል። ጫፍ ይሆናል ጠረፍ እንደ ሉጋ ይሄ ነው። ስለዚህ ጫፍ ማለት ሐርፍ ይሆናል ማለት ነው። ወስጢላህ እንደ ተጅዊድ ምሁራኖች አሁንም ያዙ ይሄንን በደንብ ሰውቱን ድምጽ ነው
اعتمد የተመረኮዘ የሆነ ድምጽ ነው አላ መخرጅን መخرጅ ላይ የተመረኮዘ የተደገፈ የሆነ ድምጽ ነው ያ መخرጅ ደግሞ ሙሐቀቅን የተረጋገጠ ሊሆን ይችላል አው ወይም ደግሞ ሙቀደርም ሊሆን ይችላል ያ መخرጅ ሙሐቀቅ ሊሆን ይችላል መخرጁ ወይም ደግሞ ሙቀደርም ሊሆን ይችላል ማለት ነው ሙቀደርም ሊሆን ይችላል እንደዚሁም ከዛልክ ደግሞ ሙሐቀቅም ሊሆን ይችላል ማለት ነው ያ መخرጅ ሙሐቀቅ የሚባለው ምንድነው እንግዲህ ልድገመው ሶውቱን ድምጽ ነው يعتمد የተመረኮዘ የሆነ ድምጽ ነው አላ መخرጅን በመውጫ ቦታ ላይ ያ መውጫ ቦታ ሙሐቀቅ የተረጋገጠ አው ሙቀደር ወይም የተቀደረ ሊሆን ይችላል በመላምት የተቀመጠ ስለዚህ ለምሳሌ ሙሐቀቅ ሲባል ምንድነው ሙሐቀቅ የተባለውማ يعني ለምሳሌ ሊሳን ሊሆን ይችላል ሐልቅ ጉሮሮ ሸፈታን ከንፈር እነዚህ ሙሐቀቅ ናቸው የባ መውጫ ቦታ የተረጋገጠ ነው የሚም የኑን የሳድ የዳድ የሐ የኻ የገይን እነዚህ መውጫ ቦታዎች ሙሐቀቅ የተረጋገጠ ነው ሙቀደር የሚባሉት በተጨባጭ የሚያገኝ ነው ጀውፍ ከذلك ኸይሹም ላይ የሚወጡ እነዚህ ደግሞ ምን ይሏቸዋል ሙቀደር ይሏቸዋል ማለት ነው ስለዚህ አሁን ለምሳሌ የአሊፍ መድያ መውጫ ቦታ ይሄ ነው ብሎ ጭብጥ አድርጎ የሆነ ሰው ሊያስቀምጥ ቢላ ያስቀምጠው ወላኪን ግን ምን ብሎ ያስቀምጣቸዋል ካፍ እስከ ጉሮሮ ባለው ባዶ ቦታ ላይ ብለው ያስቀምጧቸዋል ወደፊት እናያለን ስለዚህ ይሄ ምን ይሉታል ይሄኛው يعني ሙቀደር ይሉታል ሙሐቀቅ ደግሞ የተረጋገጡትን ማለት ነው የተረጋገጠ መውጫ ቦታ ያላቸውን እነሱን ሙሐቀቅ ተብለው ይጠራሉ ማለት ነው ስለዚህ ሙሐቀቅና ሙቀደር ላይ ያለው ሁኔታ ይሄን የመሰለ ነው ሙሐቀቅና ሙቀደር ላይ ያለው ሁኔታ ይሄን የመሰለ ነው ማለት ነው بعدهم እንደው ማለት አክተሩም ማለት ይቻላል ምንድናቸው ሙሐቀቅ ናቸው አብዛኞቹ ምንድናቸው ሙሐቀቅ ላይ የሚገኙ ናቸው طيب እዚሁ ጋር አንዳንድ ነገራቶችን እናንሳ መኻሪጅን የተመለከተ مخارج الحروف مخرج የሚባለው ምንድነው ብለናል المكان الذي يخرج منه الحرف ይሉታል ፊደላቶች የሚወጡበት የሆነ ቦታ ነው በቃ ፊደላቶች ከዛ የሚወለዱበት የሚወጡበት የሆነ ቦታ መخرج ተብሎ ይጠራል ፊደላቶች ከሱ የሚወጡበት ወይም የሚወለዱበት ከዛ የሚወጡበት ቦታ ምን ይባላል መخرج ተብሎ ይጠራል ማለት ነው መخرج ተብሎ ይጠራል እዚህ መخرج መኻሪጅ ጀማዕ ነው ብያለሁ ይሄ ነው اسمون لموضع الخروج ፊደላቶች ለሚወጡበት የሆነ ቦታ ገለጻ ነው ወይም ደግሞ ዒባረቱን عن ለምን ፊደላቶች ከሱ የሚፈጠሩበት የሚወጡበት ቦታ ማለት ነው ይሄ መخرج በመባል ይጠራል ማለት ነው ሌላኛው ሐርፍ ነው ሐርፍ ማለት الطرف ነው طرف በመባል ይጠራል ጀምዑ حروف حرف طرف በመባል ይጠራል እንግዲህ እዚህ ጋር የተፈለገበት እንደ ሉጋ ምንድነው حروف الهجاءዎችን እነሱ ወደፊት ይመጡልናል 29 ናቸው 29 19 حرف ናቸው باتفاق البصريون በበስሪዮች اتفاق መሰረት 29 ናቸው እሱን ሐምዛና ማንን ላይተው ነው ሐምዛንና ማንን ላይተው አሊፍ ላይተው ነው ብያለሁ ሐምዛንና አሊፍ ላይተው ነው ስለዚህ ይሄ طيب ሌላው ይሄንን እንግዲህ መኻሪጅ الحروف ቁጥሮቹ ከመግባታችን በፊት መኻሪጅ الحروፍን ለማወቅ ወደ ቁጥር መሰለ የሚገባው ምንድነው የምንጠቀመው كيف تعرف مخرج الحرف የፊደላቶችን መውጫ ቦታ
እንዴት ነው የምናውቀው? በምን መልኩ ነው የምናውቀው? የፊደላቶችን መውጫ ቦታ እንዴት ነው የምናውቀው? አሁንም ይቆራረጣል። የፊደላት